ሚስት ስትመጣ ብቻ የሚመጣ በረከት አለ። ለዚህ ነው ቤታቸውን ልጆቻቸውን ረግጠው ትዳር ጥለው ሲሄዱ ወንዶቹ ቀፎ የሚመስሉት። አመዳቸው ነው ቡን የሚለው። ሞገሳቸው የነበረው ከውጭ ሆነው ሲያምሩ የነበሩት ትዳር ውስጥ የነበረ አኖይንቲንግ ነው። ትዳር ውስጥ የነበረ ሞገስ ነው ያሳመራቸው። እቤት ውስጥ ሆናችሁ ደግሞ ወንዶቹ ልንገራችሁ ወንድሞቻችን፣ እቤት ውስጥ ሆናችሁ ትዳር ውስጥ ሆናችሁ ያለ ያማለለች ልክ ስትወጣ ከቤት ስትወጣ በሁለት መንገድ ትጠላሃለች። አንደኛ የወደደች ሞገስ የታያት ትዳር ውስጥ እያለ የትዳር ክራውን ነበረ የተሰጠህ እግዚአብሔር የሰጠህ ሞገስ ነበረ። ያን ሞገስ አውልቆ ነው የሚያባረረህ ትዳር ውስጥ ስትወጣይ አስቀምጣው ነው እንጂ ይዘሃው አትወጣው፣ ባዶ ትቀራለህ። ሁለተኛስ ማን ይፈልጋል? ማን አንተን ቴክ ኬር ያደርጋል? እዛ ጋር እኮ ሚስት ቴክ ኬር ስላደረገች ነው አንተን እኮ ይፈልገች። ማን ይፈልጋል? እስቲ ያዋቸው ትዳር ውስጥ ሆኖ ቺት ሲያደርግ የነበረ ወንድ ከቤት ከወጣ በኋላ ከሷ ጋር አይቀጥልም፣ በፍጹም አይቀጥልም። ስለዚህ ይሄ ሰው ከትዳሩ ከሷ ሳይሆን ህይወቱ እንደባከነ ከዛ በኋላ አእምሮ ስለተወሰደ የዝሙት የሚባለው ነገር ውስጡ ስላገባ ልክ እግዚአብሔር ቃል እንደሚለው ይሁዳም ሰይጣን ገባበት ይላል። ልክ ኢየሱስ ክርስቶስን ሊያስረክበው ሲል ልክ ይሄ ዝሙት መንፈስ ሲገባበት ሰውየው ከዛ በኋላ እግዚአብሔር ረድቶት ልቡ ተሰብሮ ወደ እግዚአብሔር ካልተመለሰ በስተቀር እንደባከነ የረገጠው እንዳንሸራተተው ይኖራል። የነካው እንደደረቀበት ይኖራል።